ሰላም ቤተሰብ እንዴት ዋላችሁ? እንዴት በዚህ ሰዓት ደረሳችሁ? ዛሬ እቃ ልገዛ ከቤት ወጣሁኝ። አገር ቤት ለመሄድ አስቤያለሁ። ይህን ብረት ድስት አይቼ አያችሁት? ይህንን ልገዛ ብዬ ነበረ። በጣም ዋጋቸው በጣም ውድ ነው። ይሄ 52 ብር ነው። ይታያል ብዬ አስባለሁ። 25 አይደለም ደግሞ 52 ነው። ተገልብጦ ነው። እቺ ደግሞ 3 ሊትር ብቻ ነው የምትይዘው። በጣም ትንሽ ነች። አያችሁት? እቺ ደግሞ ስንት ነች? 46 ብር ናት። እኔ መግዛቴ ካልቀረ ትልቁን ልግዛ ብዬ አስቤያለሁ። እናንተ እስቲ ምን ትላላችሁ? ይሄ ሰሞ 70 ነው። ስንት ሊትር ነው የሚይዘው? እስቲ እንየው። እንየው 4 ሊትር ነው የሚይዘው። 70 ነው እንዴ? 4 ሊትር ነው። እዚህ ደግሞ 4 ሊትር ነው። እንዴት ነው ነገሩ? ግን ነገሩ አልገባኝም። ለማንኛውም አብረን እንየዋ። እዚህ ጋር ምናምን ቀለም ምናምን እስክሪብቶ ምናምን አለው። እዚህ ጋር ስንት እንደሆነ ዋጋቸውን የምንየው። ዋጋ የላቸውም እና አልዋን ምናምን ነው እንጂ እንትን አይደለም ማለት ከለሮች ናቸው። እና እዚች ጋር ደግሞ አበባ ምናምን አለ። ነይ ልብሱ ጋር እንመለስና ሻንጣውን እንግዛ። እግዚአብሔርን ሻንጣ ካልገዛንማ ውድ እኮ ነው። እዛ ያንን ላይ እና እዚህ እንግዛ። እዚህ ድምፅሽ ግን እዚህ እየገባ ነው። የት ነው የምገባው? ገባ አንቺ የልብስ አሪፍ ነው የሚሆነው። ስታይሉ ደስ አይልም? ደስ ይላል። ሽርጥ ነው። ይሄ እኮ የዩኒፎርም ሰራተኛ ነው። ሽርጥ አልሽ እኮ ሽርጥ እስከምንሄድ እንለብሳለን። ምን አለብኝ? ልብስ ተራ ማጣን ደግሞ እኔ ከዚህ በፊት ነው የገዛሁት። 105 ነው። እስኪ ስንት ነው? 30 ብር። ይሄ ልጅ ነው እኮ የልጆች ነው እሱ። ከጓደኛዬ ጋር እያገዛን ያለነው። እሷም እየገዛች ነው እና ልብስ ነገር እየገዛዛን ነው። አራሱ ትልቅ ነው በጣም ማለት ይሆን ይሻላል። አንቺ ስንት ነው ብሩ? ዋጋውን እስቲ ትንሽ ብር ብቻ መሆኑ 25 ነው እና ርካሽ ነው በጣም ማርያም ቤት። ይሄስ ወቀሽ ነው እየቀለድሽ? ምን ነው የምቀልደው ታዲያ? 25 ብር ትንሽ አይደለችም? ቤተሰብ እንዴት ናችሁ? ምንድን ነው የምትሉት እናንተ? ውድ ነው ትንሽ ነው? 25 ብር አለችኝ። እኔ ትንሽ ነው አልኳት። እሷ ኧረ አይደለም ትለኛለች። እንዴት ነው ምን ትላላችሁ እናንተ? ይሄ ደግሞ 23 ነው። ከዚህ ጊዜ ስታይም ያምራል። እኔ ለኔ ነው ይሄንን እንዴ አሁን አላለችም። እሺ ይሄንን ሰገጣ ያላለችም። ኧረ ፈጣሪ መልሽበት ያዥና ለኔ በቃኛል። ይበቃሻል። ሳይዝ ታይዋለሽ። እኔ ራሱ ይሄን አልፈልግም። ይሄንን ነው የምፈልገው። ግን እንዴት ነው ይሆነኛል? ኧረ ደፋር ያማራትን ለኔ ነው የሚሆነው አላለችም። አማራትን ለኔ ነው የሚሆነው አለች። ቤተሰብ እንዴት ነው? ምን ትላላችሁ? ይሄንን እናንተ እስቲ ስንት ነው? ኤክስ ላርጅ ነው ምንድነው እሱ?
ምንድነው እሱ ኧረ ሳይዝ አይታወቅም ግን ትሆነኛለች። አሪፍ ናት። ጥቁር ነው ያማረሽ ይሁን እንዳማረሽ እንዳማረሽ። እኔ ሲስተር የለኝም። ሲስተሬ አረብ እየመጣች ነው። እናት አሪፍነት መተካት ነው። ይሄን ሱሪ ትለሻል እኮ ይሄንንም አትመልሽም። እናትሸኛ መጣና መሰለኝ ግን እስቲ እንትን አልኩ ኧረ ይሆንሻል። ነጭ ነው ምርጥ ነው። ሲጀምር ግን ዋጋ ከለሩ ወደሽዋል። ይሄ እኔ ይሄንን የገዛሁት እሷ ደግሞ ይሄን ጥቁር ነው የገዛችው። እዩ እዩ ነኝ ይሄ አለ የት አለ? በስመ አብ ይሄ አለ ይሄ አለ ይሄ ሁለት አንድ ላይ ግዢ እንደውም ተመሳስላችሁ እንድትተኙ ከሲስተር ጋር ተመሳስለን እንተኛለን አለች። የቱ ማለት የስሩ የትኛው እና የትኛው ነው? ነይ ያዢ ይሄ ያው ነው። ይሄን ውሰጂ። እሺ ይሄም አለ እሱ ይሻላል። እንደውም በቃ ግን ሳይዙ ይበቃኛል። ይበቃሻል። ፍሪ ሳይዝ ነው ነገሩ። ሱሪ አለው እኮ ኧረ መጥነው ይሆናል። ሲጀመር ፍሪ ሳይዝ ነው ይሄ። ፌስታል የለም ምን ጣልሽው? አንሺ አንሺ በእናትሽ እዚች ጋ ሻንጣ ምናምን አለ። ይኸውት በጣም የሚያማምሩ ሻንጣዎች አሉ። ላይ ይሄም አንዳንድ ነው ግን ችግሩ እዚች ጋ ደግሞ ሽቶ ነው። በጣም አሪፍ አሪፍ ሽቶ አለ እዚህ ጋ። ይሄ በጣም ሽታው በጣም ደስ የሚል ሽታ ነው ያለው። ይሄ ደግሞ እነሱ የሚታጠኑት ኦድ የሚባለው ይሄ እሱ ነው። እና በጣም አሪፍ አሪፍ ነገር አለ እዚህ ገባ ብትመጡ። ነጅራን ነው ግን ገጠር ውስጥ ነው። በጣም አሪፍ ነው። እሺ እዚች ጋ ደግሞ ቅባት ባዝሊን ምናምን አለ። አንድ ሲስተር እየገዛች ነው። መግዛት መግዛት ብቻ ነው የእሷ ስራ። እዚህ ጋር ደግሞ ሁለቱ 5 ብር ይመስላል። ታውቃላችሁ 5 ብር በዚህ ሀገር ሁለት ሁለት ነው መሰለኝ። እንዴት ነው አንቺ? ትንሽ ናቸው። ቆንጅት የት ነሽ? ምኑ ጋ ወዴት? እዚህ የት ነሽ አንቺ? አሁን ታይኛለሽ? እያየሽኝ ነው? ያምሻል እንዴ? ከዚህ ከዚህ እያልሽ ለኔ አታይኝም ግን የምን ቢጃማ
ምኖቹ አዎ አንቺ እሱ ስንት ነው? የቱ ጋር ነው ያገኘው? ተኝበት ነው አለሽ ብትሰሪ ማለት ምን ይባላል ታዲያ? ልብስ አግተሽ አይተሽ አታውቅማ። ስታይ ሰብሰብ ማድረግ ነው። ግዢዋ እርጉዝ ነው የሚሆነው ወይስ እርጉዝ ነው የሚመስለው? ሻሽ ምናምን አትፈልግም እንዴ? ለቤተሰብ ምናምን አጋዥም? እዚህ ለራስሽ ብቻ ነው? ኦኬ ይሄ ቢጃማ ነው ልብስ ነው የሚባለው? ቢጃማ ብለሽ ብዬ ገዛው ባለፈው ልብስ ሆነ እኮ። የቱን ነው ቢጃማ ብለሽ ነው? ተደወለ። አዎ እሱ ነው የደወለው። ሴትዮዋ ሄሎ ايوه ايوه انت جاتوا ايوه هاي انت شنطة في بس غالي لازم اشتريها. ايوه في بس غالي 100. ايوه باخذ. انت جاتوا ايوه لازم بس ما شليت عشان نشيلها غلط ثاني نشيلها. نعم زيك معي انت لسه ما شفته تبين اشوفها. طيب الحين شوف هاي شو مطوا 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 شنو بس لأنه بس انت عارفة مش نازل كنت هنا يلا في لبس يهدي اللقطة لا خلاص زمان يلا لسه تقول شو تعلمني حلوية لا من مثلا هذا كان أول زمان ቆንጆ ስለሆነ ነው። ኧረ ቆንጆ ነኝ። ብሩ ለምን በጣም ብር በዛ በጣም በዛ መቼም ሻንጣ እንትን በቃ
ትንሽ ነገር ምን